ኮንትራት የምንጨርሰው በመጣንበት ነው ወይስ ኢቃማ በተሰራበት ቀን? ኮንትራታችን ሳንጨርስ መዳምን ደሞዝ ጨምሬ ማለት እንችላለን ወይ? ደሞዝ ጨምርሻለሁ ብላይ ነበር እምቢ አለች። ብቻ የማይባል ጉድ የለም የሀገሬ ልጆች። ኮንትራት አዲስ የመጣችሁ ቶቼ ሁላችሁም ይሄን ቪዲዮ በደንብ ስሙት ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦች የሀገሬ ልጆች በበቀደም የአንዲት እህቴን ታሪክ አካፍያችሁ ነበር። እሱም ምንድን ነው መዳሜ ተመልሰሽ ከመጣሽ ደሞዝ ጨምርሻለሁ ብላይ ነበረ። ከመጣው በኋላ ግን ደሞዝ አልጨምርም አለችኝ፣ አልተባባለን ብላ ከዳችኝ እና ይሄ ነገሯ አናዶኛል። ልጥፋ ወይስ ምን ላድርግ ብላ በዚያ ምክንያት ቪዲዮ ሰርቼ ነበር እና ሌሎቻችሁም ኮንትራታችሁን ጨርሳችሁ ሁለተኛ ከመፈራረማችሁ በፊት ማድረግ ያለባችሁ ነገር ብዬ በዚያ ዙሪያ አውርቼ ነበር እና በዚያ ላይ በጣም ብዙ ቶች ኮመንት ጽፏል ማለት ነው። ዛሬ እስኪ የሶስት ቶችን ኮመንት ይዤ መጥቻለሁ። አብረን እንየው ማለት ነው ሀገሬ ልጆች። አንደኛው እህታችን ተመሳሳይ ነው ከዛችኛው ልጅ ጋራ ማለት ነው። ምን አለች መሰላችሁ? ሰላም እህት ለሰጠሽን ምክር እናመሰግናለን። እባክሽ መልሽልኝ። ኮንትራቴን ጨርሼ 100 ሪያል እንደምትጨምርልኝ ተስማምተን ቀጣዩን አይዲ አሳደሰች፣ ግን ደሞዝ አልጨመረችም። ስበብ አበዛች። እኔም ስላልተዘጋጀው በዘው እየሰራሁ ነው። 3 ዓመቴን ጨርሼ ወደ ሀገር መግባት እችላለሁን ወይ ብላችኋለች ማለት ነው የሀገሬ ልጆች። ልክ ይዛች እህታችን እጣን የደረሳት ያው ያቺ ዳን የተመለሰችው እንጂ ያችን እንኳን ምንድን አለቻት አልተባባልኩም ብላን የከዳቻት። ምክንያቱም ቀደም ብላ ነበረ ደሞዝ ጨምርሻለሁ ብላት የነበር ማለት ነው። እና የኔ ውድ ሲጀመር ደሞዝ ጨምርሻለሁ ብላሽ አይዲሽ ከታደሰልሽ በኋላ ማለት ነው ከአዲሱ አመትሽ ደሞዝ ስትሰጥሽ የተለመደውን ደሞዝ ብቻ ስትሰጥሽ ለምን ትቀበያታለሽ? እኔ አልቀበልም በት ማለት ነው። እጨምርልሻለሁ ብለሽኛል፣ ጨምረሽ ስጪኝ። ካልጨመርሽልኝ ሀገሬን ሄዳለሁ። ምክንያቱም የእሷ ጎደሎ ስለሆነ የምትጎደው እሷ ነች ማለት ነው። ገብቷችኋል? ብዙዎቻችሁ የምትጎዱ ለምን እንደታውቃላችሁ? የሀገሬ ልጆች በጣም ትፈራላችሁ፣ ዝም ትላላችሁ። ዝም ማለት አንዳንድ ዋጋ ያስከፍላል። እህቶች ብልጥ ሁኑ ማለት ነው። መብታችሁ የሆኑን ነገር አሳልፋችሁ አትስጡ። ስለዚህ አንቺ ደግሞ እየሰራሽላት ነው። ራሷ ተባብላለች አይደለም አፋውታ ስትልሽ ይቀርና ባትልሽ እንኳ አንዲት ሰራተኛ ስትሰራበት ከነበረው ቤት ቀጥላ የምትሰራ ከሆነ 100ም ሆነ 200 ሪያልም ሆነ ድርሃም ይጨምራል ማለት ነው። ገብቶሻል? ስለዚህ አንቺ ደግሞ አፋውታ ጨምርልሻለሁ ብላሽ ነበር። ሳትጨምርልሽ ስትቀር ገና የመጀመሪያውን ወር ደሞዝ ስትሰጥሽ እንዴ ለምንድን ነው ያልጨመርሽልኝ? ጨምር የፈለገሽውን ሰበብ ታብዛ። ምን አገባሽ? ሰበብ ካበዛሽ ታዲያ ከድሮ ለምን አይሆንልኝም አትልሽም እንዴ? እና ምንድነው ማድረግ ያለብሽ አንቺ? ያን ማድረግ ነበረብሽ። አሁን እንግዲህ አልከፍለኝ ብላለች። ለሳል 3 ዓመትን ጨርሼ መሄድ እችላለሁ ወይ ያልሽ ነው። ተዳሰሻል መሰል አላውቅም። ያው 3 ዓመትን ጨርሰሽ ትሄጃለሽ። ግን አሁንም ደግሞ ምንድነው የምትልሽ መሰለሽ? ለ2 ዓመት ከታደሰልሽ ኮንትራሽን አልጨረሽም በራስ ቲኬት ቆርጠሽ ሂጂ ነው የምትልሽ። ስለዚህ በዚህ ከምሰራ ብለሽ የምትይ ከሆነ በራስ ቲኬት ቆርጠሽ እሷ ከፈቀደችልሽ መሄድ ትችያለሽ ማለት ነው። ግን ገና ከጅምሩ አታስለምዱ ያልሆነ ነገር የሀገሬ ልጆች። አሁን አንቺ የተሸወርሽው ገና ከጅምሩ ነው ማለት ነው። እና ግን አሁንም ቢሆን ጨምሪ በያት። ለምን ደግሞ አትጨምሪ በያት? እንቲ ገልቴኒ በዚር ሊማሽ ተይብ አጤኒ ማሽ ዋህድ ሚያ በያት ማለት ነው። ዝም አትበሉ፣ አትፍሩ የሀገሬ ልጆች፣ ተናገሮች እና እሷ ይሄን ብላለች። ሌላኛው እህታችን ደግሞ አሰላሙ አሌይኩም ውዴ፣ ኮንትራት የምንጨርሰው በመጣንበት ነው ወይስ ኢቃማ ባሰሩበት በአላህ መልሽልኝ ብላለች ማለት ነው። በመጣሽበት ቀን ነው የምትጨርሽ ብዬ እኔ መልሸላት ነበር። እና አንዳንድ እህቶች ደግሞ ከዛ ላይ የመለሱላትን ነገር ልንገራችሁ። በመጣሽበት ቀን ሳይሆን ኢቃማው በተሰራበት ቀን ነው ኮንትራክሽን የምትጨርሽ ያላችሁ እህቶች አላችሁ። ግዴታችን ግን የሀገሬ ልጆች ኢቃማው በተሰራበት ቀን ሳይሆን እኛ ከዚያ ቤት በገባንበት ቀን ነው። ገባችሁ? ግዴታችን የሚሆነው ለምን ብትሉ፣ ለምሳሌ አይታችኋቸው ከሆነ አንዳንድ አረቦች ከ6 ወር በኋላ ከአመት በኋላ እኮ ኢቃማ የሚያሰራሉ ማለት ነው። ታዲያ እኔ የመጣሁት ለ2 ዓመት እሷ ዘግይታ ኢቃማዬን ስላሰራችሁ የ1 ዓመት ቀራማ ከራሪ ተቆሉ አሁን በአዲስ ኢቃማ ስላሰረችልኝ ብቻ ግዴታ 3 ዓመት መስራት አለብሽ ልባል ነው? ይሄ ይባልም የሀገሬ ልጆች። መክተባችሁን ራሱ መጠየቅ ትችላላችሁ ማለት ነው። ስለዚህ እናንተ ግዴታ የሚሆንባችሁ እስከገባችሁበት ቀን ያለው ነው። ግን ችግር የለም
እናንተ እስካሁን ከቆያችሁበት ስለማይበልጥባችሁ ለአንዳንድ ወጪም ደግሞ ስለሚሸፍንላችሁ 2 ወር 3 ወር ጨምራችሁ ብትሰሩ አትጎዱም፣ ይጠማችኋል እንጂ እስከዛሬ ከኖራችሁበት ስለማይብስባችሁ ማለት ነው። ነገር ግን እናንተ ለመሄድ ከጓጓችሁ የእናንተ ግዴታችሁ ከዛ ቤት የገባችሁበት ቀን ነው ማለት ነው። ግን እንዳልኳችሁ ይቃማ ያው ሰዎቹ ለፈተና ስለሚወስዱን 1 ወርም 2 ወርም 3 ወርም አዘግቶ የሚያሰሩ ሰዎች ስላሉ በዚያ ብትስማሙ ችግር የለውም። እናንተንም አይጎዳችሁም ከኖራችሁበት ስለማይበልጥ እንዳልኳችሁ ማለት ነው። እና ይሄን ሀገሬ ልጆች እና ደሞዝ ጨምሩ ለማለት አትፍሩ። ሌላ ልጅ ደግሞ ምን ብላለች መሰላችሁ? መይሙና ኮንትራታችን ሳንጨርስ ደሞዝ ጨምሩ ማለት ይቻላል ወይስ አይቻልም? እንዴ በሉ እንጂ ሀገሬ ልጆች ማለት ነውር ነገር አይደለም። ካገኛችሁ ምሰዬ፣ ካላገኛችሁም ችግር የለውም። ምክንያቱም የሚያሰድብ ነገር አይደለም የጠየቃችሁት። ወላሂ ጠይቅ ያውቃል ሀገሬ ልጆች። እንዴ ቀልድ ነው እንዴ? ለምን ብትሉ አንዳንድ አረቦች እኛ ዝም ስንል በቃ የሆነ ነገር ለእኛ የሚገባን የማይመስላቸው አሉ። ገብቷቸዋል። ደሞዝ ቢጨመረን ባይጨመረን ምንም የማይመስላቸው ሰዎች አሉ ማለት ነው። መናገር አንዳንድ ጥሩ ነው። በነገራችን ላይ ዝም የምትሉ ከሆነ ብዙ ነገራችሁን ያሳጣቸዋል። ስለዚህ እናንተ ጎበዝ ሰራተኞች ሁኑ፣ በስራችሁ ጠንካራ ሆኑ፣ ምንድን ኃላፊነታችሁን በአግባቡ ተወጡ፣ ከልጆቻችሁ ጋር ከእነሱ ጋር ጥሩ ግንኙነት ይኑራችሁ። ከዛስ ማማዴ ትዚር ሊሾ ማሽ በሏት ማለት ነው። ቅለስለስ ብላችሁ እሺ። ያን የምታደርጉት ደግሞ በጸበሉ ዝም ብላችሁ ጎራችሁ የአንቺ ቤት ስራ እኮ ብዙ ነው ደሞዝ ጨምሪ ምናምን አይባልም። እሺ አዲ ትዚር ሊሾ ማሽ ምናምን ነገር ብላችሁ በጸበይ ለማስጨመር ሞክሩ እና ስለዚህ አሉ እኮ የሀገሬ ልጆች በመጣይ በ2 ወራ በ3 ወራ እንዴ ብዙ ልጆች እኮ አሉ። የመጡት በ1 ሺህ ነበር እነሱ ግን 1 ሺህ 2 አድርገው ነው የሚከፍሉ ምናምን የሚሉ እኮ አሉ። እና ስለዚህ ጠይቁ። ከተጨመረላችሁ ሰዬ፣ ካልተጨመረላችሁ ምንም አይሆንም። አፋችሁ ተቆርጦ አይቀርም። እሺ ማሮች፣ ይሄ ነው። ሌላኛው ደግሞ አንዲት እህት ምናለች መሰላችሁ? መይሙን እንዴት ነሽ? እኔንም ምከሪኝ። እኔ ከመጡ 3 አመት ሊሞላኝ ነው እና በረመዳን ሴትዮ ሞተች፣ አላህ ረህማት። ከዛ ልጆቹ ቀሩ። አሁን ሁሉም አለቃ ሆኑብኝ። ከዛ መሄድ ፈለግኩኝና ልሂድ ስላት በራስሽ ትኬት ሂጂ አለችኝና ምን ላደርግ እመለሳለሁ በእናንተ ቁረጡልኝ ስላቸው የመሄጃ ባንቺ መመለሻ በእኛ አሉኝ። እኔም ጨነቀኝ። ዝም ብዬ ተቀምጫለሁ። በራሴ መሄዴ ካልቀረ ትንሽ ልስራ ብዬ እስኪ ምከርኝ። ዝም ብዬ ልቀመጥ ግን ተቀይረዋል ብታይ ብላለች ማለት ነው። የኔ ውድ አንቺ መጀመሪያ ነው የተሸወርሽ። ለምን ብትይ ልሄድ ነው ብለሽ ሳትናገሪ ነበረ ሂጄ ደርሼ ልምጣ ማለት የነበረብሽ። ግን አንቺ ከእነሱ ጋር የመስራት ፍላጎት እንደሌለሽ አሳይተሻቸው ነው ሂጄ ደርሼ ልምጣ ስትያት በራስሽ ትኬት ያለችሽ። እና እሷም ደግሞ ያለችው ነገር ትክክል ነው። ለምን ብትይ አንቺ ኮንትራትሽን ጨርሰሽ ለሁለተኛ ዙር ሲታደስልሽ ለ2 አመት ነው ገባሽ። ስለዚህ 2 አመትሽን ያኔ 4ኛ አመትሽን ሳትጨርሽ ወደ ሀገርሽ የመሄድ ፍላጎት ካለሽ ይሄ ሁሉም አረብ ሀገራት ነው ማለት ነው። ሁሉም ቤት ነው ገብቷቸዋል። እና ትኬት በራሳችሁ ቆርጣችሁ ነው ሄዱ ነው የምትባሉ። ለምን ግዴታችሁን ስላልጨረሳችሁ። 2 አመትሽን ግን ከጨረሽ እነሱ ትኬት ቆርጠው ይልኩሻል። ግን አሁን አንቺ በቃ አልሰራም የራሱ ጉዳይ እንደሆነ ይሁን ብለሽ ወደ ሀገርሽ የምተች ከሆነ አሁን እነሱ ለአንቺ ትኬት የመግዛት ወይም የመቁረጥ ግዴታ የለባቸውም ማለት ነው። ዝም ብዬ ተቀምጫለሁ ለስራ ልሄድ የሚለውን ነገር ደግሞ ራስሽ ነሽ የምታውቂ የኔ ውድ እህት። እንግዲህ ችግርሽንም ያለሽበትን ሁኔታም ደግሞ አንቺ ነሽ የምታውቂው ገባሽ። እኔ ግን አሁን የምነግርሽ ስለ ትኬቱ ነው ገብቶሻል። እና እነሱም ደግሞ ያው ከፊት ወይ ከማሳደስሽ በፊት እንደዚያ ደርሼ ልምጣ ብታያቸው ትኬቱን ሊቆርጡልሽ ይችሉ ነበር። አሁን ግን ከእነሱ ጋር የመስራት ፍላጎት እንደሌለሽ አሳይሻቸው። ስለዚህ አትመጣም ብላ ስላሰበች ነው ሂጂና አንቺ ስትመለሽን ይቆርጥልሻል ያለችሽ ማለት ነው። ስለዚህ እኔ ውድ ትንሽ ተጋብለሽ ስሪ። ተጋብለሽ ነው የሚባል ትንሽ ቻል አድርገሽ ስሪ። ሁሉም ችሎ ነው የሚኖረው። በነገራችን ላይ አረብ ሀገር ተመችቶት የሚኖር የለም። እኔ ሁሌ እምላቸዋለሁ። እና ስለዚህ በመጣሹ 3 አመት ብለሻል። 1 አመት ናለሽ ቻዩ የኔ ውድ ኮንትራሽን ጨርሰሽ እጅሽ ለ1 አመት ብለሽ ታገሽ ማለት ነው። ማለት ያለቃ መሆን ብቻ ከሆነ ችግር የለውም። ምግብ ካለ ደሞሽን በጊዜ የሚሰጡሽ ከሆነ ይቻላል። ያገሬ ልጆች እና እንደኔ ከምትመጩ እስከ ዛሬ ከቆየሽበት ስለማይበልጥብሽ ይችን 1 አመት እንደምንም ችለሽ ሰርተሽ ብትገቢ ይሻላል ነው የምለው። ምክንያቱም ነገ ምን እንደሚገጥምሽ አይታወቅም። በዛ ላይ የኖርሽባቸው ሰዎች ናቸው። እስከ ዛሬ ስኖረሽ አይደለ? አሁንም ደግሞ አለ አይደለ? ክፋታችሁን ብቻ ትይሽ በቃ እችላለሁ እሰራለሁ ብለሽ ራስሽን አሳምነሽ ለመስራት ሞክሪ። ግን ደግሞ ጉዳዩ ከአምሽ በላይ ከሆነ ያለሽበትን ሁኔታ የምታወቂው አንቺና አንቺ ብቻ ነሽ። ነገር ግን አዎ ያለሁበት ሁኔታ ከብዶኛል፣ የራሱ ጉዳይ። ስለዚህ
ሀገሬ መሄድ አለብኝ ብለሽ ከወሰንሽ ግን የትኬት ብር ግዴታ የሚሆነው በእነሱ ላይ ሳይሆን በአንቺ ላይ ነው ማለት ነው። ሁላችሁም በነገራችን ላይ ኮንትራት ሳትጨርሱ በ6 ወር በ7 ወር በአንድ አመት ከ6 ወር ምናምን ወደ ሀገራችሁ የመግባት ፍላጎት ካላችሁ ትኬት በእናንተ ነው የምትባሉት። እነሱ ግዴታ የለባቸውም። እሺ እነሱ ለእኛ ትኬት መቁረጥ ግዴታ የሚኖርባቸው መቼ ነው? ኮንትራታችን ስንጨርስ ማለት ነው። እና ሀገሬ ልጆች ጎበዝ ሁኑ፣ ጠንክራችሁ ስሩ፣ ቻሉ ነው የምለው። እኔ ሁሌም ብላችኋለሁ። አረብ ሀገር ተመችቶት የሚኖር የለም ችሎ ነው። ስለዚህ ታግሳችሁ ስሩ ነው የምለው። ሰላም ሁኑልኝ።